በእህል ውሃ ተከታታይ የቱርክ ድራማ ውስጥ ሁለት የሚዋደዱትን ሰዎች በእልህ ውሃ ስለምትለያያቸው ስለ አይዳን እውነተኛ ማንነት ይዤላችሁ ስለመጣው እስከ ቪዲዮ ፍጻሜ አብራችሁኝ ስትቆዩ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። የእህል ውሃዋ አይዳን የተወለደችው እንደ አውሮፓውያን አቆጣጠር መስከረም 5 2002 በቱርኳ ካስታማኑ ከተማ ውስጥ ሲሆን የትወና ህይወቷን በይፋ የጀመረችው በ2022 ነበረ። በዚሁ ዓመት ቶፕራክ ኢልፊዳን ወይም ደግሞ በቃና ስያሜው እህል ውሃ በተሰኘው ድራማ ላይ አይዳን የተባለች ገጸ ባህሪን እንዲሁም ደግሞ ሄርቻን በተሰኘው ተከታታይ ፊልም ላይ ሂዝመቺ ሄዝራ አላጃሊ የተባለች ገጸ ባህሪን በመተወን የትወና መንገዷን በጠንካራ ሁኔታ ጀመረች። በመቀጠልም ሁማ ዘ አዘር ዋይፍ በተሰኘው ድራማ ላይ በዋና ተዋናይነት በመሳተፍ የብዙዎችን አድናቆት አትርፋለች። በአሁኑ ወቅትም በቱርክ የመዝናኛ ኢንዱስትሪ ውስጥ በፍጥነት ስማቸው እየገነነ ከሚመጡ ተስፋ ሰጪ ወጣት ኮከቦች መካከል አንዷ ለመሆን በቅታለች። ትውልዷና እድገቷ ከካስታማኑ ከተማ የሆነችው የቪርጎ ኮከብ አቆጣጠር ባለቤቷ ሂላል ስለ ልጅነቷና ስለ ቤተሰቧ ታሪክ ለህዝብ አሳልፋ የሰጠችው መረጃ በጣም አነስተኛ ነው። ሆኖም ለዩኒቨርሲቲ ትምህርቷ ወደ ኢስታንቡል ከተማ ከተዘዋወረች በኋላ የህይወቷ አዲስ ምዕራፍ ተከፈተ። በአሁኑ ወቅትም በታዋቂው የኢስታንቡል ዩኒቨርሲቲ የህዝብ ግንኙነትና ማስታወቂያ ትምህርቷን በመከታተል ላይ ትገኛለች። ከትምህርቷ ጎን ለጎን የትወና ህይወቷን የጀመረችው አይዳን በተለይም በቱርክ ድራማዎች ውስጥ ባሏት ገጸ ባህሪ የትወና ሻሯን ማሳረፍ ጀምራለች። ከትወና በተጨማሪ በማህበራዊ ሚዲያ ላይ ጠንካራ ተከታታይና ተጽዕኖ መፍጠር የቻለች ሲሆን በአሁኑ ወቅት በአዳዲስና ወደፊት በሚመጡ የቴሌቪዥን ድራማዎች ላይ ተሳትፏን አጠናክራ ቀጥላለች። የእህል ውሃዋ አይዳን ትክክለኛ ስሟ ሂላል ቱፌክ ይባላል። እንደ አውሮፓውያን አቆጣጠር በ2022 በ20 ዓመቷ ነበር አይዳን ምንም አይነት የትወና ልምድ ሳይኖራት ለመጀመሪያ ጊዜ ወደ የትወና ዓለም በይፋ የተቀላቀለችው። የመጀመሪያ የትወና ስራዋ በካናል ዲ በተላለፈው ሄርጃን በተሰኘው ተከታታይ ድራማ ላይ ዜህራ አላጃሊ የተባለች የቤት ሰራተኛን ገጸ ባህሪ በመስራት ነው የጀመረችው። ዜህራ ለገንዘብ ስትል ከኤሊዝ ጋር በመሻረክ ተንኮሎችን የምትሸርብ የኤሊዝ መጠቀሚያ መሳሪያ የሆነች እንዲሁም በቪላ ወሬና በሰዎች ጉዳይ ጣልቃ መግባት የሚያስደስታት ተንኮለኛና አጋጣሚ ጠባቂ ገጸ ባህሪ ነበረች። በመቀጠልም በዚሁ ዓመት ቶፕራክ ኢልፊዳን በተሰኘው ድራማ ላይ አይዳን በሚለው ገጸ ባህሪ ተከታታይ ተሳትፎ አድርጋለች። እነዚህ ድራማዎች ላይ ያሳየችው ሰፖርቲንግ ሚናዎች ለወደፊት በትወናው ዓለም ትልቅ ቦታ እንድትይዝ መንገድ የከፈተላት የሙያ ህይወቷ መነሻ ነበሩ። በመቀጠልም በ2025 በካናል 7 መታየት በጀመረው ኩማ ዘ አዘር ዋይፍ በሌላ ስሙ ጊሊን ኩማ በተሰኘው ድራማ ላይ ሴማ ቼሊካንን ሆና በመተወን ታላቅ ስኬትና እውቅናን አትርፋለች። በሰው ግድያ ከተሰነዘረበት ወንጀል ነፃ ለመውጣት ስትል የሟች ወንድሟን በግድያ እንድትገባ የተደረገች አንዲት ወጣት ታሪክን የሚያሳየው ይህ ድራማ በቀልን፣ የቤተሰብ ሴራና አስገዳጅ ጋብቻን አጣምሮ የያዘ ድብልቅልቅ ያለ ሜሎ ድራማ ነው። ከአይቡኬ ጊልማዝ ወይም ደግሞ ከጄላን ከኤምሬ ኦዝመር ወይም ደግሞ ከካራን ጋር በዋና ተዋናይነት ተሳትፋለች። ድራማው በዩቲዩብ ላይ ከ400 ሚሊዮን በላይ እይታዎችን በማስመዝገብና በ15 ሀገራት ለሚገኙ የቴሌቪዥን ጣቢያዎች በመሸጥ ትልቅ ዓለም አቀፋዊ ስኬት አስመዝግቧል። ይህ ስኬት የአይዳንን የማህበራዊ ሚዲያ ተከታዮችን በከፍተኛ ሁኔታ እንዲጨምሩ ያደረገ ሲሆን በአሁኑ ወቅት በቱርክ የመዝናኛ ኢንዱስትሪ ውስጥ በፍጥነት ስማቸው እየገነነ ከመጡ ስኬታማ የቱርክ ኮከቦች አንዷ ለመሆን በቅታለች። አይዳን በመጀመሪያዎቹ የልጅነት ጊዜዋ በጣም ተወዳጅ የመጀመሪያ የልጅ ልጅ ሆና አድጋለች። አንድ ወንድም ያላት ሲሆን በ18 ዓመቷ ወደ ተዋናይነት ሙያ ስትገባ ቤተሰቧ ጠንካራ ድጋፍ አድርገውላታል። በወቅቱ ለአካለ መጠን አልደረሰችም ነበረ። በመሆኑም የመጀመሪያ ስራዋን እንድትጀምር የሚያስፈልጉትን ሰነዶች የፈረመው አባቷ ሲሆን በዚያው ፕሮጀክት ላይ ያለች ነበረ 18 ዓመት የሞላት። ከዚህ በኋላ ወላጆቿ ወደ ትውልድ ሀገራቸው በመመለስ ካፌ የከፈቱ ሲሆን አሁን በባህር ዳርቻ ረጋ ያለ የጡረተኛ ህይወትን እየመሩ ይገኛሉ። አይዳን በአሁኑ ጊዜ ከቤተሰቧ መካከል ኢስታንቡል ውስጥ የምትኖር ብቸኛ ሰው ስትሆን ብቻዋን መኖር የሚሰጣት ነፃነትን አጥብቃ ትወደዋለች። ለምሳሌ እቃዎቿን ባስቀመጠችበት ቦታ ታገኘዋለች። በራሷ አላርም መንቃት፣ የራሷን ምግብ ማዘጋጀት፣ ይህም የኃላፊነት ስሜቷን ከፍ አድርጎታል። በሶሻል ሚዲያ ላይ የምታደርገው እንቅስቃሴ በመገደብና ብዙ ነገር በኢንተርኔት ላይ አለማጋራትን በመምረጥ የግል ህይወቷን የጠበቀ ታደርጋለች። በረፍት ጊዜዋ መጽሐፍትን ማንበብ፣ ሜዲቴሽን በመስራት ዋና የሰውነት ማጠናከሪያ እንቅስቃሴ በመስራት ፊልሞችን እና ተከታታይ ድራማዎችን በመመልከት እንዲሁም ደግሞ ምግብ በማብሰል ታሳልፋለች። ተፈጥሯዊ ባህሪዋ ማህበራዊ ቢሆንም ቤት ውስጥ ብቻዋን የምታሳልፈውን ጊዜ አጥብቃ ትወደዋለች። አይዳን ጽናት በትወናም ሆነ በህይወት ውስጥ አስፈላጊ መሆኑን የምታመን ሲሆን
እዚህ ደረጃ ላይ ደርሻለሁ ተብሎ ሊነገር የሚችልበት ምንም አይነት የመጨረሻ መድረሻ የለም። ምክንያቱም እንዲህ ብሎ ማሰብ ወደ ኋላ ቀርነትና ውድቀት ያመራል ስትል ታረጋግጣለች። ለማያወላውል የሥራ ወዳድነቷና ሁሉንም ነገር ፍጹም አድርጎ ለመስራት የምታደርገው ጥረት ቪርጎ የኮከብ ምልክቷን እንደ ምክንያት ታስቀምጣለች። እሷም ሁል ጊዜ በስራዋ ላይ እንደምታሰላስልና ስራዎቿን ሳታጠናቀቅ መተው እንደማትችል ትገልጻለች። ቤተሰቧና የምትወዳቸው ሰዎች ሁል ጊዜም ትልቁ የብርታትና የመነሻ ምንጮቿ ናቸው። አይዳን የህዝብ ትኩረቷን በዋናነት በኢንስታግራም ገጿ በኩል የምታስቀጥል ሲሆን ገጿም ወደ 26000 ገደማ ተከታዮች አሉት። በሙድ ቦርድ መጽሔት ላይ እንደ ታዳጊ ኮከብ ሆና የቀረበች ሲሆን የማስታወቂያ ጽሑፎችንም መንገዷን በጸጥታ ነገር ግን በቁርጠኝነት እርምጃዎች የምትመራ ሰው እንደሆነች ይገልጻል። አይዳን ቁመቷ 1.7 ሴንቲሜትር ሲሆን ክብደቷ ደግሞ 56 ኪሎ ግራም ነው። በቱርክ ሚዲያ ዘንድ የምትሰጠው ትኩረት በተለይም ከተዋናይነት ሚናዎቿ ጋር ተያይዞ እየጨመረ የመጣ ቢሆንም የሚዲያ ሽፋኑ አሁንም በብዛት በአካባቢ መዝናኛና የፋሽን አውታሮች ላይ የተወሰነ ነው። ቆንጅየዋ አይዳን አላገባችም። ይህቺ የ23 ዓመት ወጣት የቱርክ ተዋናይ በአሁኑ ጊዜ በትወና ሙያዋ ላይ ያተኮረች ስትሆን በፍቅር ግንኙነት ውስጥ መሆኗን በይፋ አላወጀችም። ወደ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የእህል ውሃዋ የአይዳን ትንሽዬ እውነተኛ መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ። ከስር ኮሜንት ላይ ደግሞ ስለማን ማወቅ እንደምትፈልጉ በጽሁፍ አስቀምጡልኝ። እኔም በፍጥነት ቪዲዮ ሰርቼ ላደርሳችሁ ቃል እገባለሁ። Golden sunlight. If I'm going with you, I know we'll get to the other side. Sinking in, I know this feels right.